ሰላም ጤና ይስጥልኝ የዳንኪራ ሚዲያ ቤተሰቦች ዛሬ የጉዞ ማስታወሻችን ዴንቨር ኮሎራዶ የውስጥ የሚገኘው ኢንዲያን ሃት ስፕሪንግ የተባለ ቦታ ይዣችሁ ጓዛለሁ ተከትላችሁኝ አብራችሁ ተጓዙ ቤተሰብ ሁኑ ሰብስክራይብ ላይክ ሼር በማድረግ ቻናላችንን ተቀላቀሉን አባራታቱን እናመሰግናለን ቀጥታ ኢንዲያን ሃት ስፕሪንግ እንሂድ ዴንቨር በአሜሪካ ከሚገኙ ስቴቶች የኮሎራዶ ዋና ከተማ ስትሆን እጅግ በተፈጥሮ አስደናቂ ውበቶች የታጀበች ከተማ ነች። ዴንቨር በ1858 በወርቅ ፍለጋ በተሰማሩ አሜሪካኖች የተቆረቆረች ከተማ ነች። ይህች ከተማ ዘሜል ሃይት ሲቲ ተብላ ትታወቃለች። ምክንያቱም ከፍታዋ ከባህር ጠለል 5280 ጫማ ወይም ከ1 ማይል ከፍታ በላይ ትገኛለች። ዴንቨር በሮኪ ተራራዎች አቅራቢያ ያለችና በጥሩ የአየር ጸባይ ላይ የምትገኝ ታዋቂ የአሜሪካ ከተማ ነች። ዴንቨር በአሜሪካ ውስጥ በሙዚቃ ማዕከልነቷና አርት ሚውዚየም፣ የኮሎራዶ የፊልም ሚውዚየም እና ዴንቨር ቦታኒካል ጋርደን ትታወቃለች። ዴንቨር ከሄደ መጎብኘት ካለባቸው ቦታዎች ዴንቨር ቦታኒካል ጋርደንስ፣ ሬድ ራክስ አምፊቲያትር፣ ዴንቨር አርት ሚውዚየም፣ ዩኒየን ስቴሽን እና ሲቲ ፓርክ ይጠቀሳሉ። ክቡራትና ክቡራን እንግዶቻችን የዛሬው የመጀመሪያ መዳረሻችን ሬድ ራክስ አምፊቲያትር ይሆናል። ከዚህ በፊት ዴንቨር ቦታኒካል ጋርደን አስጎብኝተናችኋልና እሱን ያላያችሁት ወደ ታች ወርዳችሁ በዚሁ ቻናል ላይ ቦታኒካል ጋርደንን መጎብኘት ትችላላችሁ። ቻናላችንን ሰብስክራይብ ላይክ ሼር በማድረግ ቀጥታ አብረውን ይጓዙ። እናመሰግናለን። ሬድ ራክ አምፊቲያትር አስደናቂ መድረክ ሲሆን ይህ መድረክ በዓለም ዙሪያ በጣም ዝነኛ የሙዚቃ መድረክ ነው። ምክንያቱም በተፈጥሮ አለቶች ዙሪያ የተገነባ መድረክ ሲሆን ይህ መድረክ በ1936 ዓመተ ምህረት ተጀምሮ በ1941 ተጠናቆ አገልግሎት መስጠት የጀመረ የሙዚቃ መድረክ ነው። በዚህም መድረክ ከተጫወቱ የሙዚቃ ባንዶች
እና ድምፃውያን መካከል ዘ ቢትልስ፣ ዩቱ፣ ቢዮንሴ እና ሌሎችም የሙዚቃ ባንድና የሙዚቃ ሰዎች ይጠቀሳሉ። ክቡራና ክቡራት እንግዲህ የዳንኪራ ሚዲያ ቤተሰቦች አሁን ኮሎራዶ ስፕሪንግ ነው የምንገኘው። ሬድ ራክ ነው ኮሎራዶ ውስጥ ሬድ ራክ ብዙ ሙዚቃ ኮንሰርቶች የሚደረግበት ቦታ ነውና እየገባን እየተከታተልን እንሄዳለን። በጣም ቢዚ ነው እንደምታዩት፣ ሁሉ አካባቢው ሞልቷል፣ በመኪና ተጠቅልቋል። ምሽት ነው፣ እየመሸ ነው። ናስቲ ዞር ዞር ብለን ትንሽ ንቅረጽና ጉዟችንን ወደ ኢንዲያ ሃት ስፕሪንግ እናደርጋለን። ተከተሉን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። እናመሰግናለን። እየወጣን ነው። እናንተ ፍቅር የተነሳ እናንተን ለማዝናናት ዳንኪራ ሚዲያ ዳገቱን እየወጣን ቁልቁለቱን እየወረድን ለእናንተ ጥሩ ነገሮች ነው ከታችን ጋር በበርቺ ሉክ የሚገርም ቦታ ነው። እንደምታዩት መኪኖቹ ትይላል። ተራራን መውጣት በጣም አድካሚ ነው። ዛሬ ኮንሰርት አለ። ከባለፈው የሰራሁት ቪዲዮ አለ ጋርደን ኦፍ ዘ ጋድ የሚባል እዚሁ ኮሎራዶ ስፕሪንግ ውስጥ ያለ በጣም ደስ የሚል የተፈጥሮ መስህብ የሆነ ነው። ትንሽ ተመሳሳይ ነገር አለው። ይሄኛውም በተራሮች ላይ የቆመ ነው። ወደ ውስጥ ገብተን እንግዲህ እንዳናሳያችሁ እንደምታዩት በጣም ብዙ ወረፋ አለ። ቀጣይ መዳረሻችን ደግሞ ኢንዲያን ሃት ስፕሪንግ ነው። እስቲ ኮንሰርቱ አይ ቲንክ ተጀምሯል። ትኬት ስለሌለን መግባት ምንችል አይመስልም። ከዚህ ከውጭ ላሳያችሁ። ዳገቱ ላይ አትዛል ጉልበቴ የሚል የቴዲ አፍሮ ዘፈን ከተራራው ላይ ምንለውን እስቲ እናሳያችሁ። ይሄ እንግዲህ ከመሬት ጠለል ከፍታ በጣም ከፍ ብለን ይሄን ውብ የሆነ ቦታ ለእናንተ ያስጎበኘን ነው። ዳንኪራ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አድርጉ። ይሄው እንግዲህ ኮንሰርት የሚገቡት በሰልፍ ነው። እንግዲህ አይዶን ነው በምን እንደሚገባ ስላላወቅን እና ጊዜም ስለሌለን ወደሚቀጥለው መዳረሻችን ለመሄድ ሬድ ራክ ጥልቅ የሆነ ኮንሰርት ነው ያለው። ብንችል እናስገባ ነበር ግን አልቻልንም። መግባት ስላልቻልን እናደርጋለን። ሚዲያ ቤተሰቦች አሁን እንደምታዩት
ኮሎራዶ ሬድ ራክ ፓርክ ውስጥ ነው ያለነው። It's wonderful. Yeah, like I do that all the time. And then the second thing is, I don't know if you've seen it on social media, but they make these ይሄ ታፕ ነው ውስጡ እንደምታዩት ኮንሰርት አለ። በጣም ብዙ ከ2000 ከ3000 ሰው በላይ ነው። መኪናዎችን እንዳየን በጣም እያደረጉ ነው፣ እንጆይ እያደረጉ ነው። እንግዲህ ምን አይነት ኮንሰርት እንደሆነ አናውቅም። ብቻ ቦታው ለኮንሰርት የተዘጋጀ እንደ አንቲ ቲያትር ነው። ያ አንቲ ቲያትር ላይ ላይ ሆኖ ላይ ባንዶች ያለ ይሄ ኮሎራዶ በስኖ የታወቀ ሲሆን በዚህ ስኖዎች መሃል ሁላ ጋቢና ብርድ ልብስ ጋቢ እንኳን አያውቁም ብርድ ልብስ ለብሰው ነው መጣው እንትን የሚያደርጉት ኮንሰርት የሚከታተሉት። ከአመት እስከ አመት ኮንሰርት የማይጠፋበት ነው። በከበደው ክረምት ላይ ራሱ አካባቢ በስኖ በተሸፈነ ወቅት ኮንሰርት ይደረጋል። እንግዲህ የኛም ሀገር አርቲስቶች እንደዚህ ትልቅ ቦታ ላይ መጣው ኮንሰርት እንዲያቀርቡ እንግዲህ እንመኛለን። ብዙ አበሻ ኮሚኒቲ አለ እዚህ ዴንቨር ኮሎራዶ ውስጥ እና እንግዲህ ነገ ተነገ ወዲያ የበለጠ ኮሚኒቲው ተጠናክሮ እንደዚህ አይነት ትልቅ ቦታዎች ከተማው በስቴቱ ያሉ ትልቅ ቦታዎች ላይ የኛም ሀገር ዘፋኞች መጣው እንዲያቀርቡና ህዝቡ እንደዚህ በጣም ደስ የሚል ምድር ላይ ደስ የሚል ቦታ ላይ መጣው እንጆይ ያደረጉ ጥሩ አየር እየተነፈሱ የሀገራችንን ሙዚቃ እንድናዳምጥ እመኛለሁ። ይሆናል እና እንግዲህ ወደሚቀጥለው መንገዳችን እንሄዳለን። ተከተሉን። ዳንኪራ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ወደፊት እናመሰግናለን። ኢንዲያን ሃት ስፕሪንግ በኮሎራዶ ውስጥ የታወቀ የተፈጥሮ የትኩስ ውሃ መዝናኛ ቦታ ነው። ኢንዲያን ሃት ስፕሪንግ በአይዳሆ ስፕሪንግ ኮሎራዶ ውስጥ ይገኛል። ከዴንቨር ወደ ምዕራብ ወጥተው በአይ-70
መንገድ 1 ሰዓት ከነዱ በኋላ የሚገኝ በጣም አስደሳች የተፈጥሮ የሙቅ ውሃ ቦታ ነው። ይህ ቦታ በአካባቢው ያሉ የኢንዲያን ጎሳዎች በመጀመሪያ ተጠቃሚ የሆኑ የፈሳሽ ተፈጥሮ ሙቅ ውሃ ነበር። ከዚያም ከ100 ዓመታት በኋላ ማንኛውም ሰው ለሕክምና አገልግሎትና ለእረፍት ቦታው እየሄዱ ይጎበኙት ነበር። ውሃው የተፈጥሮ የታቀደ የሙቀትና የማዕድን ንጥረ ነገር በውስጡ ያመቀ የተፈጥሮ ፍል ውሃ ነው። ታዋቂው ጂኦተርማል ኬቭ ባዝ በድንጋዩ የታችኛው ቦታ ክፍል ውስጥ የሚገኝ ሲሆን የተፈጥሮ ሳውናና የስቲም አገልግሎትን ይሰጣል። የውሃው ሙቀት ከ100 ዲግሪ ፋራናይት እስከ 110 ዲግሪ ፋራናይት ወይም ከ38 ዲግሪ ሴንቲግሬድ እስከ 43 ዲግሪ ሴንቲግሬድ ይደርሳል። ክቡራንና ክቡራት እንግዶቻችን እንግዲህ አብራችሁን ወደ ኢንዲያን ሃት ስፕሪንግ ይጓዙ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቤተሰብ እሺ እንግዲህ ጨለማ ቢሆንም አሁን የምንገኘው የምታዩት ሳይን የሬድ ኢንዲያኖች ሳይን ነው። ኢንዲያን ሃት ስፕሪንግ የሚባል ነው። ፍሉሃኖስ ወደ ውስጥ ገባ ብለን እየቀረጽን እንትን እናደርጋለን። ቀስ ብለን ትንሽ መቅረጽ የሚቻል አይመስለኝም። እስቲ ያው እዚህ ጋር እንደምታዩት ያው ዌልካም ኢንዲያን ሃት ስፕሪንግ ይላል። ይሄ የምታውቁት የዋሽንግተን ዲሲ ሬድ ስኪን አርማ ያለው ኔቲቭ ኢንዲያኖች የነሱ እንትን ነው። ኮሎራዶ ሂስቶሪክ ሳይት ይላል። ወደ ውስጥ እንገባለን። ዌልካም ቱ ኢንዲያን ሃት ስፕሪንግ። ወደ ውስጥ እንቀጥል። ወደ ውስጥ እየገባን ነው። ተከተሉ። በጣም ግሪን ነገር ነው። በጣም ነው የሚያምረው። ያው እንግዲህ በየቦታው ኢንዲያን ሃት ስፕሪንግ የተፈጥሮ ውሃ ነው። በተፈጥሮ ውሃ የተሰራ ስዊሚንግ ፑል ነው። እዚህ ገብተን ትንሽ ሪላክስ አድርገን እንጆይ እናደርጋለን። ይቀጥላል እንግዲህ የኮሎራዶ ጉብኝታችን። አሁን ኢንዲያን ሃት ስፕሪንግ ነው ያለነው። እስቲ ሪላክስ እናደርጋለን። ጠብቁ። በዚህ ምሽት በጣም ደስ የሚል የሀገራችን ፍል ውሃ የመሰለ ነው። በጣም ሞቃት ነው። ደስ ይላል። በጣም ውጡ አይነት እንግዲህ አብራችሁ እየተዝናናችሁ እንጆይ ሪላክስ አድርጉ። ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩ። Ada
የዳንኪራ ሚዲያ ሰዎች በጣም ኢንጆይ ያደረኩት ነው። በእውነት በጣም እየተዝናናሁ ነው። ይህንን ጉብኝት ላዘጋጁልን ለንጽህና ካሬጅ በኮሎራዶ ላላችሁ ከልብ የሆነ ምስጋና አቀርባለሁ። ከዚህ በፊትም ጋርደን ጋር የሚባለውን ኮሎራዶ ስፕሪንግ እንደዚህ ወስደውን እንድቀጥል ስለረዱኝ እና ስለጋበዙኝ ከልብ አመሰግናለሁ። አሁንም የጉዞ ማስታወሻችን ቀጥላት በተለያዩ ቦታዎች ይሄድን የምናቀርብላችሁን የጉዞ ማስታወሻ ተከታተሉን። ቻናሉን ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ቤተሰብ ይሁኑ። እንድንሄድ የምትፈልጉበት ቦታ ደግሞ ካለ በጣም መታየት ያለበት ቦታ ካለ ደግሞ ጠቁሙን። በተቻለን አቅም እየተንቀሳቀስን የሚያዝናና የሚያስተምር የሚያስደስት ነገሮችን ለክቡራት ተመልካቾቻችን ለዳንኪራ ሚዲያ ቤተሰቦች እናቀርብላችኋለን። በዚህ የዳንኪራ ሚዲያ በይበልጥ በኪነ ጥበብ ላይ ያሉትን በዋሽንግተን ዲሲ እና አካባቢ ያሉትን የጥበብ ቤተሰቦችን በተለያዩ የበዓል ዝግጅቶች እንዲሁም አንድ ለአንድ ከሚዲያ ላይ የጠፉ ብዙ ለኢትዮጵያ የሰሩ ብዙ ታዋቂ ዘፋኞች አሉና ዲሲ ኤሪያ ላይ ዲሲ፣ ሜሪላንድ፣ ቨርጂኒያ እንዲሁም በተለያዩ የአሜሪካ ግዛቶች እየተንቀሳቀስን እነሱን እናቀርብላችኋለን በዚህ ቻናል እና ይከታተሉን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት። ክቡራንና ክቡራን እንግዶቻችን የዛሬው የሬድ ራክ ማውንቴን እና የኢንዲያን ሃት ስፕሪንግ ዋተር ጉብኝታችንን በዚሁ እንጨርሳለን። በሚቀጥለው በሌላ ፕሮግራም እስክንገናኝ እናመሰግናለን። መልካም ጊዜ ይሁንላችሁ። ዳንኪራ ሚዲያ